ሰላም የቻናሌ ቤተሰቦች እንዴት አላችሁ? ዛሬ ይዤላችሁ የቀረብኩት ከባለፈው ትምህርት የቀጠለ በመምህራችን ዲያቆን ህብረቴ ሽጥላ ስለ መላእክት ያስተማሩን ትምህርት ነበር። ክፍል 1ን ባለፈው ይዤላችሁ ቀርቤ ነበር። አሁን ደግሞ ክፍል 2ን ስለ መላእክት ተራዳኢነትና ስለ መላእክት መታሰቢያ ይደረግላቸዋል ወይ ስለ ምልጃም ጭምር ሰፋ አድርገው መምህራችን በዚህ ክፍል ያስተምሩናል። ይሄንን ክፍል በደንብ በጥሞና እንድትከታተሉ ተጋብዛለሁኝ። ምክንያቱም የብዙዎች ጥያቄን በደንብ አድርገው አካተው ያስተማሩበት ስለሆነ ማለት ነው። እኔም ብዙ አትርፌበታለሁ፣ እናንተም በብዙ እንደምታተርፉበት ተስፋ አደርጋለሁኝ። የዚህ ቪዲዮ የመጀመሪያው ፓርት ስለ መላእክት ተራዳኢነት ነው ያስተማሩበት ነው። እስቲ አብረን እንከታተል። ወደ መምህራችን እንሂድ። መላእክት ሰውን እንዲራዱ እንዲያግዙ እግዚአብሔር ፈቅዶላቸዋል። እነሱን ከፈጠረበት ምክንያቶች መካከል አንዱም ይሄ ነው፣ ሰውን እንዲራዱና እንዲያግዙ ማለት ነው። እግዚአብሔርን ያመሰግናሉ። ተመልከቱ፣ ቅዳሴውን አያቋርጡ። አንድ ሁለተኛ የሰው ልጆችን ይራዳሉ፣ ፍጥረትን ይጠብቃሉ። ስራቸው ነው። ዕብራውያን ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አይደሉምን በማለት ስለ መላእክት ይናገራል። ሁሉ ማለት የሰው ሁሉ ዘር ማለት ነው። በዘር ሳይለይ፣ በቀለም ሳይለይ፣ በጾታ ሳይለይ የሰው ሁሉ ዘር እንዲድን ማለት ነው። ሁሉም እንዲድን የእግዚአብሔር ፈቃድ፣ ማንም እንዳይጠፋ። መላእክትም ፈቃዳቸው ይሄ ነው። ሁሉ መዳንን ምን ያደርጉ ዘንድ ይወርሱ ዘንድ ይላል መጽሐፍ ቅዱስ። ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን? መራዳት ማለት ማገዝ ማለት ነው በነገራችን ላይ። ስለዚህ ቅዱስ ጳውሎስ ለማገዝ የሚላኩ መናፍስት ናቸው ስላለን ነው መላእክት የሚራዱ ናቸው። የመላእክት ተራዳይነት ምንለው ከዚህ በመነሳት ተመልከቱ። መላእክት የሚራዱ ናቸው። እግዚአብሔር ሰውን ለማዳን ለማገዝ ይልካቸዋል። እነርሱ ከባህር ከወንዝ የጠለቀውን፣ በእሳት የተጣለውን፣ ከጉድጓድ የወደቀውን፣ ለአንበሳ ለአራዊት የተሰጠውን፣ አስጨናቂዎች የከበቡትን የያዙትን፣ የታሰረውን በአላውያን የተወነጀለውን ነፃ ያወጡታል። በመጽሐፍ ቅዱስ ዳንኤልን ከአፈ አናብስት እንዴት እንዳዳኑ ተጽፏል። በመጽሐፍ 3 ደቂቅን እንዴት ከእሳት እንዳወጧቸው ተጽፏል። ቅዱስ ጴጥሮስን ከእስራት እንዴት እንዳስፈቷቸው ተጽፏል። የመላእክት ተራዳይነት ማለት ይሄ ነው። በስራ ሁሉ ማገዝ፣ የሰው ልጆችን መርዳት ማለት። ስለዚህ መላእክት ይራዳሉ፣ ከተቃጣ ጥፋትም ያድናሉ። መላእክት ያድናሉ። ይህን ቃል የሚከብዳቸውና የሚፈሩ ሰዎች አሉ። መላእክት ያድናሉ የሚለውን ቃል ማለት ነው። የፈቀደላቸው እግዚአብሔር ነው። ኃይል ያለበሳቸው እሱ ነው። የሰጣቸው እሱ ነው። መላእክት ያድናሉ ማለት ምን ይከብዳል? እግዚአብሔርን ለሚያምን ሰው ማለት ምን ይከብዳል? በመጽሐፍ ቅዱስ የተጻፈ ነው። ለምሳሌ በኦሪት ዘፍጥረት ምዕራፍ 48 ቁጥር 15 ላይ ያዕቆብ ልጁን የልጅ ልጆቹን ደግሞ ጨምሮ ሲባርክ ልጁን ማለት ዮሴፍን የልጅ ልጆቹን ኤፍሬምንና ምናሴን ማለት ነው ሲባርካቸው እንዲህ አለ፣ ከሕፃንነቴ ጀምሮ እኔን የመገበኝ እግዚአብሔር አለ። ማን ነው የመገበው? ያዕቆብ። እግዚአብሔር ነው። ከሕፃንነቴ ጀምሮ እኔን የመገበኝ እግዚአብሔር አለ። አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት ያመለኩት እግዚአብሔር እነዚህ ልጆች ይባርክ አለና መጀመሪያ ልጆቹን በእግዚአብሔር ስም ባረካቸው። በቅዱሳን ስም ቡራኬ እንዳለ ደግሞ እንድናቅ በመላእክቱም ስም ቀጠለና ምን አለ? ከክፉ ነገር ሁሉ ያዳነኝ መልአክ እነዚህ ልጆች ይባርካል። አንደኛ በመላእክቱ መባረክ እንዳለ፣ ሁለተኛ መላእክት ከክፉ ነገር እንደሚያድኑ፣ ከክፉ ነገር ሁሉ ነው ያለው። እንደውም ከአንድ አይነት ክፉ ነገር ብቻ አይደለም፣ ከክፉ ነገር ሁሉ ያዳነኝ መልአክ እነዚህ ልጆች ይባርካል። ያዕቆብን የመሰለ ሰው መልአክ አዳነኝ አለ። እኛ መላእክት ያድኑናል እንዴት አንልም?
እርሱ ተሳስቷል ወይ? እኛ እንደ ያዕቆብ ያለ መወደድና እምነት በእግዚአብሔር ፊት ካለን ከዚህ በላይ ምን እንፈልጋለን? ተመልከቱ፣ ያዳነኝ መልአክ አለ። ተመልከቱ መጽሐፍ ቅዱስ በግልጽ እንዴት እንደተናገረ። ይህም ብቻ አይደለም። እንደገና ደግሞ በመዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ነቢየ እግዚአብሔር ቅዱስ ዳዊት ይታየን መልአክ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ምን ያደርጋል? ይሰፍራል። ከዚያስ ያድናቸውማል። የእግዚአብሔር መልአክ በሚፈሩት በሚያከብሩት ሰዎች ዙሪያ ይሰፍርና ያድናቸዋል አለ። መላእክት ያድናሉ ማለት ከዚህ የተለየ አይደለም። ድርሳናቱ ስታነቡ ሚካኤል አዳነው፣ ያገለግለው ይታዘዘው የነበረውን ሰው ያከብረው የነበረውን ሰው ቅዱስ ገብርኤል አዳነው። በቃ ይሄ ነው የተጻፈው። ስለዚህ መላእክት ያድናሉ፣ በመጽሐፍ ቅዱስ የተጻፈ ነው። እንግዲህ መምህራችን ስለ መላእክት ተራዳይነት በደንብ አድርገው አስረድተውናል። ግን እዚህ ጋር አንድ የሚነሳ ጥያቄ አለ። በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ውጪ አማኝ የሆኑ ሰዎች ጋር በብዛት የሚጠየቅ አንድ ጥያቄ አለ። መላእክት ሳይሆኑ እግዚአብሔር ነው የሚያድነው። እነሱ ከእግዚአብሔር ያለ እነሱ ማዳናቸው የእግዚአብሔርን ስራ ማቃለል የሚመስላቸውና እግዚአብሔር ክርስቶስ ብቻ በቂያችን ነው፣ የእነሱ ማዳን ትክክል አይደለም ብለው በብዛት ሲነሳ ሰማለሁና እስቲ እሱ እንዴት ነው የሚታረቀው የሚለውን ነገር እስቲ መምህራችን እንዴት ነው ያስተማሩን? እስቲ እንስማ አብረን። መላእክት ያድናሉ ስንል የፈቀደም እግዚአብሔር ነው፣ ኃይል የሰጠም እግዚአብሔር ነው። ስለዚህ መላእክት ማዳናቸው እንደው የሚያስደነግጥ ነገር አይደለም። የመላእክት ማዳን እግዚአብሔርን አዳኝ አይደለም አያሰኘውም። እንዲያድኑ የፈቀደላቸው እንደውም እሱ ነው። አያችሁ፣ የሚጋጭ ነገር የለውም። አንዳንዶች መላእክት አያድኑም የሚሉት ለእግዚአብሔር የተቆረቆሩ እየመሰላቸው ነው። ግን ፍጹም ስህተት እንደሆነ መገንዘብ ያስፈልጋል። እና መላእክት ያድናሉ ማለት እግዚአብሔር ይህን ስልጣን ሰጥቷቸዋል የሚለውን ማመን ነው። እና ከእግዚአብሔር ጋር ያላቸውን የጠበቀ አንድነት ግንኙነት ማመን ነው። ምክንያቱም የእግዚአብሔር ሆነው ካላዳኑ እግዚአብሔር ማያድንም ወደሚል ጽንፍ ነው የሚወስደን። ምክንያቱም ለምሳሌ እንጨት ብረት አያቃጥሉም ቢነኳቸው፣ እሳት ግን ያቃጥላል በተፈጥሮ። እንጨትና ብረት እሳት ውስጥ ብንማግዳቸውና ቢፍሙ ብንነካቸው ያቃጥላሉ። ከማን ወስደው ነው ማቃጠሉን? ከእሳቱ ወስደው ነው፣ የታወቀ ነው። ነገር ግን እሳት ተዋህዷቸው እንጨትና ብረት አያቃጥሉም ማለት እሳትም አያቃጥልም እንደማለት ነው የሚቆጠረው። እግዚአብሔር ከነሱ ጋር ሆኖ ሳለ የእግዚአብሔር ናቸው እያልን እነሱ አያድኑም ካልን እግዚአብሔር አያድንም ከማለት በምን ይለያል? ይህም ብቻ እንዳይመስላችሁ በእውነት ክርስቲያኖች፣ መላእክት አያድኑም የሚሉ ሰዎች ሰይጣን ክፉ ነገር ያደርስብናል ወይም ለክፋት ይፋጠናል የሚለውን እንዴት ይቀበሉታል? ሰይጣን እኮ ተፈጥሮ መልአክ ነው፣ ግን ዓላማውና ዕቅዱ ክፋት ነው የሚሰራው። መላእክት አያድኑም የሚል ሰው ሰይጣን ክፉ ስራ ይሰራል የሚለውን ማያምንም ማለት ነው። ሰይጣን ክፉ ስራ ይሰራል ብሎ የሰይጣንን ክፋት አምኖ የተቀበለ ሰው የመላእክትን በጎነትና ማዳን መራዳት እንዴት ማመን ይከብደዋል? እንደውም ወደ አንድ ጥልቅ ሐሳብ ደግሞ መሄድ አለብን። የመላእክትን ማዳን ተራዳይነት ስንማር ምንድነው እሱ? ቅዱስ ጳውሎስ ቀደም ሲል ደጋግመን የጠቀስነውን ቃል አሁንም እንደ ጊዜ ግብሩ አነሳዋለሁ ደግሜ። ሁሉ መዳንን ይወርሱ ዘንድ ነው የሚለው መጽሐፍ ቅዱስ። ለማገዝ የሚላኩ መናፍስት አይደሉምን ነው የሚለው መላእክትን። ስለዚህ እንኳንና በየግል ህይወታችን በተናጠል የሚደርስብንን ችግር መቅረፍ ማስወገድ ከዚያ ማዳን ይቅርና እንኳን ይሄ ትንሹ ነገር ይቅርና ማለት ወልደ እግዚአብሔር ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ቅድስት ከምትሆን ከእመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ በመልዕልተ መስቀል ተሰቅሎ በፈቃዱ ሞቶ ሞትን ድል አድርጎ ተነስቶ አዳነን አይደለም? ዓለምን አዳነ ወልደ እግዚአብሔር ኢየሱስ ክርስቶስ መድኃኔ ዓለም አማኑኤል ዓለምን አዳነ። ይህንን የተፈጸመልንን ቤዛነት መዳን እንኳን
ያለ መላእክት አጋዥነት አናገኘውም። እውነት እንነጋገር ከተባለ ለምን ሁሉ መዳንን ይወርሱ ዘንድ መላእክት ያግዛሉ ነው የሚለው። ይወርሱ ዘንድ ማለት ውርስ ምንድነው? አንዱ በመሞቱ የሚተርፍ የሚቀር ነገር ነው ውርስ አይደለም። ሁሉ መዳንን ይወርሱ ዘንድ ማለት ከምን ስለ መዳን ነው የሚናገረው? ይሄ ከእሳት ስለ መዳን ነው? ከቁጣ ስለ መዳን ነው? ከውሃ ስለ መዳን ነው? አይደለም። ከዘላለም ፍርድ ስለ መዳን ክርስቶስ አምላካችን ስለፈጸመልን ቤዛነት የሚናገረው እሱ ሞቶ ስላዳነን መዳን ውርስ ተባለ። ይሄ ውርስ እንኳ ውርስ የሆነ መዳን በሞተ ወልደ እግዚአብሔር የተገኘው መዳን እንኳ ያለ መላእክት አጋዥነት አይፈጸምም ነው። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ ናቸው። ውርስ እኮ አውራሹ ስለተወልን ብቻ አናገኘውም፣ የታወቀ ነው። በፍርድ ቤት አይደለም ያ ንብረት በትክክል ወራሾች መሆናችንን ማረጋገጥ አለብን። ከሳሽ አለመኖር መረጋገጥ አለበት። ከሳሽ ካለ መርታት አለብን። ያ ደግሞ ጠበቃ ቆሞም ሊሆን ይችላል። በብዙ ውጣ ውረድ ነው ውርስ የሚገኘው አይደል? አምላካችን ሞቶ መዳንን አውርሶናል አይደለም? አውርሶናል። ግን ይሄ እንዲሁ ይገኛል ወይ? ከሳሽ የለብንም? አለብን። ሰይጣን አለ። ታዲያኛ መላእክት እንዲራዱን አያስፈልጉ? ሊያግዙን አይገባም? በጎ እንድንሰራ በበጎ አቅጣጫ እንድንጓዝ ይሄን ማወቅ ያስፈልጋል። ስለዚህ አንዳንድ ሰዎች እንደው በቃ ክርስቶስ ብቻ ሞቶልናል ይበቃናል የሚል አይነት ግርድፍ ንግግር ማለት ያልተብራራና ሌላውን የእግዚአብሔርን ቅዱሳን የሚያገልና የሚነቅፍ አይነት አነጋገር ይሰማባቸዋል እና መጽሐፉን በቅጡ ካለመረዳት የሚመነጭ ነውና ሁሉ መዳንን ይወርሱ ዘንድ ይላልና ለማገዝ የሚላኩ ስለሆኑ መላእክት ተራዳዮች ናቸው፣ አጋዦቻችን ናቸው እንድንድን ማለት ነው። ይሄንን የመላእክትን አዳኝነት ተራዳይነት መገንዘብ ያስፈልጋል። ይሄ መሰረታዊ ነጥብ ነው። ሁለተኛ መምህራችንን ቃለ ሕይወት ያሰማልን እያልን ጥሩ ማብራሪያን የሰጡን። አሁን ሁለተኛ ጥያቄ ማከል ፈልጋለሁ። ከዚህ በፊት ሁላችንንም የሚያስማማ አንድ ነገር አለ። ለምሳሌ መላእክት ከአምላካችን ተልከው መተው እኛን እንደሚያድኑን ሁላችንንም ያስማማናል። እኛን ኦርቶዶክሳዊ የሆነን አማኞችና በሌላም ሃይማኖት አማኝ የሆኑትን ሁለታችንም የሚያስማማ ነገር ነው። ትንሽ የሚያጣላንና ጥያቄ የሚያስነሳው ምንድነው? መላእክት ከላይ ወጥተው እኛን ከጌታችን ተልከው እንደሚያድኑን ሁሉ ከኛስ ሄደው እኛ ነግረናቸው ችግራችንን ሄደው ከጌታችን ጋር ያስታርቁናል ወይ? ያንን ማዳን ይሰጣቸዋል ወይ የሚለው ይሄ ትልቅ ጥያቄ ነውና እስቲ መምህራችን እዚህም ላይ ምላሽ ሰጥተውናል። በጽሞና እንከታተላቸው። አንድ ቃል በመጽሐፍ ቅዱስ ያለውን ትክክለኛ ሐሳብ መረዳት ይሄንን የአማላጅነት ትምህርት ለመገንዘብ ያግዘናል። ለምሳሌ መቆም እንዳገባቡ ብዙ ፍቺ ሊኖረው ይችላል። ስለዚህ ለመላእክት በእግዚአብሔር ፊት መቆም ብለን ስንናገር ምን ማለታችን ነው? ይሄን ልዩነቱን መገንዘብ ያስፈልጋል። መላእክት በእግዚአብሔር ፊት ቆሙ ማለት ጸለዩ፣ ለመኑ፣ አማለዱ ማለት ነው። መቆም ስራቸው ነው። መጸለይ፣ ማማለድ ስራቸው ነው ማለት በሌላ አነጋገር። ይሄንን በሚገባ ለመገንዘብ የሚረዳን በመዝሙረ ዳዊት መዝሙር 105 ቁጥር 23 ላይ የተጻፈው ኃይለ ቃል ነው። ምንድነው ያላችሁ እንደሆነ በዚህ የመጽሐፍ ቅዱስ ክፍል እስራኤል ያዳናቸውን እግዚአብሔርን ረሱት ይላል። ጣዖት ማምለክ ሲጀምሩ እግዚአብሔር ተቆጥቶ ሊያጠፋቸው ተናገረ ይልና የተመረጠው ሙሴ በእግዚአብሔር ፊት ባይቆም ኖሮ እግዚአብሔር ሊያጠፋቸው ነበር ይለናል። ሙሴ ግን በእግዚአብሔር ፊት ስለቆመ እግዚአብሔር ሳያጠፋቸው ቀረ። በእግዚአብሔር ፊት ባይቆም ኖሮ ማለት ምን ማለት ነው? እጁን ባይዘው ኖሮ ባይከላከለው ኖሮ ማለት አይደለም። ባይቆም ኖሮ ማለት ባይለምንላቸው ኖሮ ስለነሱ ባይጸልይላቸው ኖሮ ማለት ነው። ስለዚህ መቆም የሚለው ቃል ማማለድ በሚል ተፈታ ማለት ነው። ይሄንን ቃል ደግሞ ቅዱስ ዳዊት በዚህ መንገድ ይተርከው እንጂ ሰፋ ባለ ሁኔታ ኦሪት ዘጸአት ምዕራፍ 32 ላይ ነው የምናገኘው።
ሙሴ እነሱን ከምታጠፋ እኔን አጥፋኝ ከሕይወት መጽሐፍ ደምስሰኝ እነሱን ግን እንዳታጠፋ ብሎ ስለ እስራኤል ሕዝቦች እንዴት እንደጸለየ ተጽፏል። እምትጽዮሙ ለእሉ ሕዝብ ጠሴኒ መጽሐፈ ሕይወትከ እኔን ከሕይወት መጽሐፍ ደምስሰኝ እነሱን ግን እንዳታጠፋቸው ብሎ ለምኖላቸዋል። ተመልከቱ። ስለዚህ መቆም ማለት ለመላእክት ማማለድ ተብሎ ይተረጎማል ማለት ነው። ይሄ ፍቺ እንዳለው ከተገነዘብን መላእክት በእግዚአብሔር ፊት እንደሚቆሙ በግልጽ ተናግረዋል። ቅዱስ ገብርኤል እኔ በእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ ብሎ በሉቃስ 1:19 ላይ ቁልጭ አድርጎ ነው የተናገረው። በእውነት ከዚህ የበለጠ ቃል ሊመጣልንም አያስፈልግም ነበር እንደ እውነቱ ከሆነ። ይሄ እኮ ማለት እኔ የማማልዳችሁ ገብርኤል ነኝ ማለት እኮ ነው። ሐሳቡን ለተረዳው ሰው በእግዚአብሔር ፊት የምቆመው አለ። መጸለይ ማማለድ ተብሎ ካልተተረጎመ ይሄ ቃል መላእክት እንደኛ እንደ ሰው ልጆች የሚታጠፍና የሚዘረጋ ጉልበት አላቸው? መላእክት ይቀመጣሉ፣ መላእክት ይተኛሉ፣ መላእክት ቆሙ ማለት ምን ማለት ነው? አያችሁ? መጸለይ ካልሆነ ሌላ መንገድ አያስኬደንም። ራሱ ቆሙ ማለት ምን ማለት ነው? ስራቸው መቆም ነው። በእግዚአብሔር ፊት መጸለይ ነው ማለት ማመስገን ነው። አያችሁ? ስለዚህ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። አይ እነሱ እኮ የሚቆሙት ለማመስገን ነው እንዳንል ደግሞ እንዲህ እንዳንል የሚያደርገን ደግሞ አገባብ አለ። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ በዚያ ወራት ይልና ስለ ሕዝብ ልጆች የሚቆመው ይላል። ስለማን የሚቆመው? ስለ ሕዝብ ልጆች። ስለ ሕዝብ ልጆች ምን ሊያደርግ? ሊጸልይ ነው እንጂ ማመስገን የሚለው አሁን ያስኬዳል? አያስኬድም። ስለ ሕዝብ ልጆች የሚቆመው ማለት ስለ ሕዝብ ልጆች የሚጸልየው ታላቁ አለቃ ሚካኤል ይነሳል ማለት ነው። ትንቢተ ዳንኤል ምዕራፍ 12 ላይ ነው ያለው። ይሄ ቃል ተጽፏል በእውነቱ። ሌላ ደግሞ አስደናቂ ቃል አለ ይሄንኑ በተመለከተ መጽሐፈ ኢዮብ ምዕራፍ 1 ላይ የአምላክ ልጆች ይላል። የአምላክ ልጆች ማን ናቸው? መላእክት ናቸው። የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ ይላል። ለምን መጡ ይላል? ለመቆም። መቆም ስራቸው ነው። ለመቆም መጡ። ለመጸለይ ለማማለድ ማለት ነው። እነሱ እንደዚያ ሲመጡ ሰይጣንም አብሯቸው ተሰበሰበ ይላል። የሚገርመው ሰይጣን አብሯቸው ቆመ ለምን አይልም? ሰይጣን ሊያማልድ አይደለም የሚመጣው፣ ሊጸልይ አይደለም እሱ የሚመጣው። እሱ ለክፋት ነው። የእሱ ዝም ብሎ መሰብሰብ ነው። አያችሁ? ሰይጣንም አብሯቸው ምን ሆነ ይላል? እነሱ ለመቆም መጡ። ለምን መለየት አስፈለገ? እሱ ግን አብሯቸው ተሰበሰበ ይላል። ተገኘ ቦታው ላይ። እነሱ ግን ለመቆም ነው የመጡት፣ ለማማለድ ማለት ነው። ስለዚህ ይህን ሀሳብ መረዳት ያስፈልጋል። የመምህራችን ማብራሪያ ይቀጥላል። አሁን የተመለስኩት እናንተ ሰብስክራይብ ለማስደረግ ነው። ቻናላችንን ደግፉ። ምክንያቱም ከዚህ በኋላም ተከታታይ የሆኑ ትምህርቶችን በዚህ መልኩ ስለማቀርብላችሁ ብዙ ትማሩበታላችሁ ብዬ አስባለሁ። ስለዚህ ሰብስክራይብ ማድረግ እንዳትረሱ፣ ሼር አድርጉልኝ፣ ቪዲዮንም ላይክ አድርጉልኝ። ወደ መምህራችን እንመለስ። መላእክት ስለ ሰው ልጆች እግዚአብሔርን ያያሉ። ማየት መጸለይ፣ መለመን ተብሎ ይተረጎማል። ማየት እንደየአገባቡ እንደሚተረጎም ሁላችን እናውቃለን። እና እንደውም ሄጄ ሐኪሜን ልይ ማለት ምን ማለት ነው? ልመርመር ማለት ነው አይደል? በእንግሊዘኛውም አለ በአማርኛውም ያስኬዳል። ሐኪሜን ልይ፣ ልመርመር፣ ሐኪም ሊያይ ይገባል ይባላል። ሂድና ራስን ለካህን አሳይ ማለት ንስሐ ግባ፣ ራስን አስመርምር። ሁር አፍትነ ርእሰከ ለካህን፣ ራስን ለካህን አሳይ። ስለዚህ እግዚአብሔርን ማየት ማለት እግዚአብሔርን መለመን ማለት ነው። እግዚአብሔር እኛን አየን ሲባል ደግሞ በሱ ወገን ስንተረጉመው ሰማን ማለት ነው። እሱ እኛን ሲያይ ሰማን ማለት ተቀበለን ማለት ነው። ወደ አቤልና ወደ መስዋዕቱ ተመለከተ ይላል መጽሐፍ ቅዱስ። ተቀበለው ማለት ነው። አያችሁ? እንደገና ደግሞ ባሪያዬ ኢዮብ ስለ እናንተ ይጸልያል፣ እኔ ፊቱን እመለከተዋለሁ፣ እኔ ደግሞ ሰማዋለሁ ማለት ነው። እመለከተዋለሁ ማለት እግዚአብሔር አየን ማለት ማረን፣ ይቅር አለን፣ ሰማን፣ ተቀበለን ማለት። እኛ እግዚአብሔር ፊት ቆምን ማለት ደግሞ አየነው ፊቱን ማለት ምን ማለት ነው? ለመንን፣ ጸለይን፣ አማለድን ማለት ነው። ስለዚህ አይኖቻችንን አንስተን እንጸልያለን። አይንን ገልጦ መጸለይ ራሱ የመለመን መገለጫው ስለሆነ ነው አይን ገልጦ መጸለይ በቤተክርስቲያናችን የሚታዘዘው። እና በመዝሙር 22 ላይ
የባሪያዎች ዓይኖች ወደ ጌቶቻቸው እጆች እንደሆነ አቤቱ እስክትምረን ዓይኖቻችን ወደ አንተ ናቸው ይላል። ወደ እግዚአብሔር እናያለን እንለምነዋለን ማለት ነው። የሥጋ ሁሉ ዓይን ተስፋ የሚያደርገው እሱን ስለሆነ እሱን እንለምነዋለን። ይሄ ነው በመጽሐፍ የተጻፈው። ስለዚህ ማጠቃለያው ምንድነው? ከዚህ ሁሉ ማብራሪያ በኋላ መላእክት ስለ ሰው ልጆች የእግዚአብሔርን ፊት ያያሉ ማለት ስለ ሰው ልጆች ይለምናሉ ማለት ነው። ማጠቃለያው ይሄ ነው። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ ይልና መላእክቶቻቸው ይላል። ታናናሽ ተብለው በሰው ዓይን ለሚናቁ ሰዎች እንኳን የሚጠብቋቸው መላእክት አሏቸው። መላእክቶቻቸው ዘወትር ይላል በሰማያት የአባቴን ፊት ያያሉ፣ ይለምኑላቸዋል ለነሱ። እናንተ ደግሞ ስትንቁ ይለመንባቸዋል፣ ያስፈርዱባቸዋል። ተጠንቀቁ ማንንም እንዳትንቁ ነው የሚለን። ስለዚህ የመላእክት አማላጅነት በዚህ መንገድ ተገለጸ ማለት ነው። መጽሐፍ ቅዱስ ላይ የተለያዩ ሐሳቦች በተለያየ መንገድ ተገልጸው እናገኛቸዋለን። ለምሳሌ በራእይ የተገለጹ ሐሳቦች አሉ፣ በትንቢት የተገለጹ ሐሳቦች አሉ፣ በቃል በቃልም የተነገረላቸው ሐሳቦች አሉ። ሌላው ደግሞ በምሳሌያዊ አነጋገር የተገለጹ ሐሳቦች አሉ። ራሱ ጌታችን ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ ለሐዋርያት ብዙ ነገሮችን በምሳሌ አስተምሯቸዋል። ስለዚህ እስኪ ስለ ቅዱሳን መላእክት አማላጅነት በምሳሌ ከተገለጸው ጥቅስ መሃል አንዱን አባታችን ወይም መምህራችን ያሳዩናል። እስቲ አብረን እንከታተል። በሉቃስ ወንጌል ምዕራፍ 13 ቁጥር 6 ጀምሮ ይህንንም በምሳሌ አለ ብሎ የሚተርክልን ቀጣዩ ነገር ምሳሌያዊ ገለጻ እንደሆነ ሲጀምር ይነግረናል። መጀመሪያ ይህንንም በምሳሌ አለ። ለአንድ ሰው በወይኑ አትክልት ቦታ የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ አላገኘባትም። 3 ጊዜ ተመላልሶ ይላል። ከዚያ በኋላ አትክልተኛውን ጠራና ግዝማ እንከሰ ከመ ኢታጽር ምድረነ፣ መሬታችንን እንዳታጎሰቁልብን ቁረጣት። 3 ጎበኛዋት፣ ፍሬ አጣውባት። ለምን? ሌላ ብንተክልበት በቦታው ፍሬ እናገኝ ነበር። ስለዚህ ትቆረጣል። ከዚያስ ምን አለ? ያ አትክልተኛው የኔ ስራ አትክልተኛ ነኝ፣ ታዛዥ ነኝ፣ የታዘዝኩትን መፈጸም ነው ብሎ ምሳር አላነሳም፣ አልቸኮለም ማለት ነው። ምን አለው ይላል? ያ ጌታውን የአትክልቱን ባለቤት ምን አለው? ህድጋ ምረሰ፣ እባክህ አንድ ጊዜ ብቻ እባክህ ተዋት አለው ይላል። ይህ አትክልተኛ ለዛች ተክል ምን አደረገ ማለት ነው? ለመነ፣ አማለደ ማለት ነው አይደል? ይሄ ነው የተጻፈው። አትክልት የሰው ልጆች ናቸው፣ የሰው ወገኖች ናቸው። የእግዚአብሔር ተክል ነን እኛ በእውነት። ቅዱስ ጳውሎስ እኔ ተከልኩ አጵሎስም ማጠጣ የሚያሳድግህ ግን እግዚአብሔር ነው ያለው ስለ ሰው ልጆች አይደል? በቃ የእግዚአብሔር ተክሎች ነን። የሚጠብቁን ደግሞ መላእክት አሉን፣ አትክልተኞች አሉ። እነዚህ አትክልተኞች ያለ ጊዜያችን እንዳንቆረጥ የእግዚአብሔር ፍርዱ ቁጣው እንዳያጠፋን ይለምኑልናል፣ ያማልዳሉ። መምህራችንን ቃለ ሕይወት ያሰማልን። የመላእክትን ምልጃ በምሳሌያዊ መጽሐፍ ቅዱስ እንዴት አድርጎ እንደገለጸው አሳይተውናል። እስቲ መጽሐፍ ቅዱስ ላይ ግን በግልጽ የተቀመጠ ስለ መላእክት አማላጅነት የሚያሳይ ቦታ አለ። እስቲ እሱን ደግሞ ከመምህራችን እንስማ። በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ለነቢዩ ለዘካርያስ ወደፊት የሚሆነውን ነገር ገልጦ የሚያሳየው የእግዚአብሔር መልአክ ነበረ። መልአኩን ይመለከታል ነቢዩ ዘካርያስ። ከዚያ በኋላ ያ መልአክ በመሃል ስለ ሰው ልጆች ስለ እስራኤላውያን ወደ እግዚአብሔር ሲጸልይ ያየውን ነገር ራሱ ነቢዩ አያይዞ ይተርክልናል። ከኔ ጋር ይነጋገር የነበረው ያ መልአክ ይላል፣ አቤቱ የሰራዊት ጌታ እግዚአብሔር ሆይ 70 ዓመት የተቆጣቸውን ኢየሩሳሌምንና ተመልከቱ፣ ኢየሩሳሌምን የይሁዳን ከተሞች የማትምራቸው እስከ መቼ ነው አለው ይላል። እግዚአብሔርን ነው፣ መልአኩ ነው እንዲህ ቢጠይቀው፣ እስከ መቼ ነው ማትምራቸው? ማራቸው እንጂ እያለው ነው። እስከ መቼ ነው ማትምራቸው ሲለው እግዚአብሔርም በመልካምና በሚያጽናና ቃል ለመልአኩ መለሰለት ይላል። ይሄ ነው የተጻፈው መጽሐፍ ቅዱስ፣ በመልካምና በሚያጽናና ቃል። አንተን አይመለከትም ወይም አንተ ልትለምን ልታማልድ አትችልም፣ አንተን ምን አግብቶ ቢለው ይሄ ቃል ያጽናና
ይሄ ቃል ለተጠየቀው ጥያቄ መልካም መልስ የሚባል ነው እንዴ? አይደለም። በመልካምና በሚያጽናና ቃል ማለት ምሬልሃለሁ ወይም እምርልሃለሁ የሚለው ነው መልስ የሚሆነው። እኛ በግምት የተናገርነው እንዳልሆነ የምታውቁት ወደ ኋላ ደግሞ ታሪኩን ይቀጥልና መልአኩ ሲበር ይመጣል ወደ ዘካርያስ። ሂድ ስበክ ጩህ ይለዋል። እግዚአብሔር እንዲህ ብሏል፣ ወደ ኢየሩሳሌም በምህረት ተመልሻለሁ። የመልአኩ ጥያቄ ምን ነበር? የማትምራቸው እስከ መቼ ነው? አይደለም። እግዚአብሔር ደግሞ በምህረት ተመልሻለሁ አለው። ስለዚህ ይህንን ሄዶ እንዲነግር መልአኩ መጥቶ ለዘካርያስ ነገረው። መልአኩ ለመነላቸው፣ እግዚአብሔርም ሰማው ማለት ነው። ግልጽ ነው አይደለም? ግልጽ ነው። ቃል በቃል መላእክት ሲለምኑ በመጽሐፍ ተጽፏል ማለት ነው። ስለ መላእክት ከሚነሱ ጥያቄዎች መካከል እስቲ አንደኛውን ደግሞ ላንሳ። አንዳንድ ጊዜ ሰዎች ምን ብለው ያምናሉ? መጽሐፍ ቅዱስ ላይ ሰዎች በምንም መልኩ መላእክትን ለምኑልን ብለው ጸልየው አያውቁም ብለው ያነሳሉ። እስቲ ይሄኛውን በአባታችን ትምህርት ሲፈተሽ ምን ይመስላል? እስቲ አብረን እንከታተል። ሰዎች መላእክትን ለምነው አያውቁም ወይ? ያውቃሉ። ከመላእክት ጋር ተነጋግረዋል። መላእክትን ለምነዋል። ከቤታቸው እንዲገቡላቸው ብሉልን ጠጡልን ብለው መስዋዕት እናቅርብላችሁ እስከ ማለት ደርሰው ለምነዋል። የመጽሐፈ መሳፍንት ታሪክ ይሄን ይነግረናል። አሁን ግን ከዚያም የጎላ ጥቅስ መጥቀስ እፈልጋለሁ። ኦሪት ዘፍጥረት ምዕራፍ 19 ላይ ሎጥን ውጣ አሉት። የሚችለውን ያህል ሮጠ፣ ወጣና ደከመው። ሎጥ በመጨረሻ ምን አለው? አሁን ሸሽታ አምልጥ ትሉኛላችሁ፣ እኔ አቅመ ደካማ ነኝ፣ ይህን ያህል ርቄ አልሄድም። ሌሎች ሰዎች ደግሞ እናመልጣለን ብለው ነፍስ ሲይዛቸው እኔ ያለሁበት ቦታ ሲመጡ ቅርብ ነውና አብራችሁ ልታጠፉኝ አይደለም? እንዴት ይችላል? ከዚያ በኋላ መልአኩ ምን አለው? በዚህ ነገር የለመንከኝን ተቀብያለሁ አለው። ለምኖታል? አልለመነውም? ለምኖታል። ሳይለምነው የለመንከኝን ተቀብያለሁ አይለውም። በዚህ ነገር የለመንከኝን ተቀብያለሁ፣ አንተ የምትቀመጥባትን ቦታ አላጠፋትም አለው። ተመልከቱ። ስለዚህ ሰዎች መላእክትን ይለምናሉ፣ መላእክትም ሰዎችን ይሰማሉ። መላእክት ስለ ሰው ልጆች እግዚአብሔርን ይለምናሉ። ይኸው በመጽሐፍ በግልጽ የተጻፈ ነው። ስለዚህ ቀጥተኛም ቃል አለ። በእውነቱ መላእክት ያማልዳሉ። ሌላው አንጻራዊ ነው። የመላእክትን አማላጅነት ለመረዳት አንጻራዊ ነገር ማየት ያስፈልጋል። ምንድነው እርሱ ልትሉ ትችላላችሁ። ሰይጣን መልአክ ነው ብለናል። ተፈጥሮ ግን ክፋትን የመረጠ ነው እና በክፋት አቅጣጫ ሄዷል። ከዚህ የተነሳ የሰው ልጆች እንዲጎዱ እንዲጠፉ ይፈልጋል። ይፈታተናቸዋል፣ ፈታኝም ተብሏል መጽሐፍ ቅዱስ እንዲህ ይላል። ሉቃስ ወንጌል ምዕራፍ 22 ቁጥር 34 ላይ ወልደ እግዚአብሔር ኢየሱስ ክርስቶስ ለጴጥሮስ ነው የሚነግረው። ምክንያቱም ሰይጣንን ቅዱስ ጴጥሮስ እንዲህ ስለማያየው የሆነውን ሁኔታ እግዚአብሔር መግለጽ አለበት አይደለም? ስለዚህ ለቅዱስ ጴጥሮስ ምን ይለዋል? ስምዖን ጴጥሮስ አለ፣ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ማንን ነው የሚለምነው? እግዚአብሔርን። ምን ሊያረግ? እንደ ስንዴ ሊያበጥራቸው። ሰይጣን ለአጀንዳው ለዓላማው እንደዚህ ነው። ተሟሙቶ ከእግዚአብሔር ፈቃድ አውጥቶ የመስሪያ ፈቃድ እንደማለት እገሌን ልፈትነው ነው በዚህ መንገድ ብሎ ሐሳቡን አቅርቦ ከእግዚአብሔር ተቀብሎ፣ ይሄ ማለት በኢዮብ እንዳደረገው ማለት። ኢዮብንም ሲፈትን መጀመሪያ እግዚአብሔርን አስፈቅዶ ነው መጥቶ የፈተነው። ልክ እንደዚህ ሐዋርያትንም ሲፈትን ለእያንዳንዳችን የሚሆነው ስላልተጻፈ ነው እንጂ ሁላችንንም ሰይጣን ሲፈትን እንደ አቅማችን፣ እንደ እውቀታችን፣ እንደ እምነታችን፣ እንደ ጸጋ ስጦታችን ከእግዚአብሔር ፈቃድ እያገኘ ነው፣ ለምኖ ነው። ይሄ እውነት ነው የተጻፈው። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ሰይጣን እኛን ለመፈተን እግዚአብሔርን የሚለምን ከሆነ ነው። መላእክት እኛን ለመራዳትና ለማገዝ አይለምኑም ማለት ተገቢ ነው ወይ? ራሱ እግዚአብሔርስ ሰይጣን ሊፈትነን ሲወድ አቅማችንን አይቶ እንደ አቅማችን ላመጣው ፈተና እንድንፈተን ለሰይጣን የሚፈቅድለት ከሆነ መላእክት ቢለምኑት ተመልከቱ አይሰማም ወይ? እንደዛ ከሆነ መላእክት ሲለምኑት የማይሰማ ከሆነ ለሰይጣን ሰምቶ ማለት ነው እግዚአብሔርን እንዴት አድርገን እየሳልነው ነው? ከባድ እኮ ጥፋት ነው በእውነት። መላእክት አይለምኑም ማለት ሰይጣን እየለመነ መላእክት እንዴት ነው የማይለምኑት እንዴ? ደግሞስ
መላእክት ይህን ያህል ግዴለሾች ናቸው ወይ? በሰው ልጅ የሚደሰቱ አይደሉ? በሰው ልጅ መዳን የሚደሰቱ አይደሉ? በመጥፋቱስ የሚያዝኑ አይደሉ? መላእክት እኮ ስለ ተፈጥሯቸው ልናካትተው የሚገባ አንድ ነገር እኮ ይሄ ነው። መላእክት ስሜት እኮ አላቸው። ያዝናሉ፣ ይከፋቸዋል፣ ይደሰታሉ። በአንድ 99 ቅዱሳን ጻድቃን ንስሐ የማያሻቸው ይኖራሉ። ከነሱ ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ የሚሆነው በመላእክት ዘንድ አይደል? ስለዚህ መላእክት የኛ መዳን ደስ ይላቸዋል፣ ይለምኑልናል፣ ያማልዱናል። ይሄን መርሳት በእውነቱ ተገቢ አይደለም እና በአንጻር ስናየው የሰይጣንን ለክፋት መነሳሳትና እግዚአብሔርን መለመን በመጽሐፍ ቅዱስ አንብቦ የተረዳ ሰው የመላእክትን አማላጅነት መቃወም በእውነቱ አይጠበቅበትም ነው። መምህራችንን አሁንም ቃለ ሕይወት ያሰማልን። በጣም ደስ የሚል ገለጻ ሰጥተውናል። ከመጽሐፍ ቅዱስ ሁሉንም እያጣቀሱ አስተምረውናል። በጣም በጣም እናመሰግናለን። እስቲ ከመጽሐፍ ቅዱስ ውጪ ደግሞ እኛ ኦርቶዶክሳውያን ምን አይነት መረጃ ልናቀርብ እንችላለን? ስለ መላእክት አማላጅነት ከመጽሐፍ ቅዱስ ውጪ እንደው ጥቀሱ ብንባል በምን መልኩ ልንገልጽ እንችላለን የሚለውን ደግሞ አሁን ቀጥለው ያስተምሩናል። ተከታተሉ። የህይወት ተሞክሮ እንደ የክርስትና ህይወት መጽሐፍ ቅዱስ ምዕራፍ ቁጥር ጠቅሰን የምንተዋው ነው ወይ? አይደለም እኮ ህይወት ነው አይደለም? የምንኖረው ነው። ስለዚህ ቅድመ ታቦት ቆመን እንጸልያለን። በቤተ መቅደስ በቤተ ክርስቲያን ተገኝተን እንለምናለን። ከእግዚአብሔር ጋር እንነጋገራለን። መላእክቱን እግዚአብሔር ይልካል፣ ይራዱናል፣ ያግዙናል። በአቅማችን እንፈታዋለን። ያላለውን ችግር በመላእክት ተራዳይነት በእግዚአብሔር ቸርነት ተፈቷል። ውሸት አይደለም። በየአውደ ምሕረቱ በየጊዜው በየወቅቱ ምስክርነታቸው እየሰጡ ስለታቸው የሚያስገቡ ሰዎች የህይወት ምስክርነት አይደል? ከጥቅስ ጋር በእኩል ደረጃ ልንጠቅሰው አይገባም። እናቶቻችን አይመሰክሩልንም፣ አባቶቻችን አይነግሩንም። በራሳችን የሆነ ታሪክ የለም። ያ ሁሉ ውሸት ነው ወይ? የክርስትና ህይወት ነው። በደንብ ልንረዳው የምንችለው ማለት። ስለዚህ በህይወታችን የመላእክትን ተራዳይነት አይተናልና እሱንም ዋቢ እናርገው ነው። የዚህ ቪዲዮ ማጠቃለያ የሚሆን አንድ ጥያቄ ይቀረናል። እሱን እንዴት አድርገው ይመልሱልናል አባታችን? ይሄ በጣም ተደጋጋሚ ብዛት በሶሻል ሚዲያ ላይ የምንሰማው ጥያቄ ነው። የመላእክትን ምሉነት ምሉ ናቸው ወይ? ልክ እንደ እግዚአብሔር በየቦታው ሁሉም ቦታ ላይ ይገኛሉ ወይ? በአንድ ጊዜ ሁሉ ቦታ መገኘት ይችላሉ ወይ የሚል ጥያቄ በተደጋጋሚ ይነሳል። እስቲ የመምህራችንን ደግሞ መልስ እንስማ። መላእክት ፍጡራን ናቸው። አዎ በቦታ ይወሰናሉ። አዎ ታዲያ ለምሳሌ ቀኑ ሚካኤል ሲሆን ቀኑ ገብርኤል ሲሆን ታቦት ወጥቶ ሲነግስ በየአጥቢያ አብያተ ክርስቲያናቱ በየገዳማቱ ማለት ነው ሁሉም ሰው ቅድመ ታቦት ቆሞ እንደው ሚካኤል አማልደኝ እያለ በዓለም ዙሪያ ይማጸናል አይደለም? ሰው እግዚአብሔርን ይማጸናል፣ መላእክትን አማልዱኝ ይላል። አንድ ሚካኤል ስንት ቦታ ይበጠስላችሁ ሚሉ አሉ። ፍጡር ከሆነ እዚህም እዚያም እንዴት ይደርሳል በአንድ ሰዓት እንዲህ ስትለምኑት የሚል አይነት ጥያቄ ያላቸው ሰዎች አሉ። ጥቅስ አይደለም የጠቀሱት፣ ሎጂክ ነው አይደለም? ስለዚህ በሎጂክ ነው መመለስ ያለበትና ቀላል ነው በጣም። አንደኛ የመላእክትን ተፈጥሮ ማወቅ ያስፈልጋል። መላእክት በቦታ ውስን ናቸው ማለት በአንድ ቤት ውስጥ በአንድ መንደር ውስጥ ብቻ ተወስነው ይቀራሉ ማለት አይደለም። አንድ መልአክ ዓለምን ሊሞላ ይችላል። በሌሎች ዓለማት ከሌለ ውስን ነው ማለት ነው አይደል? ይሄን ማወቅ አለብን። ስለዚህ እኛ የምናወራው ስለዚህ ዓለም አይደለም። ይሄ ዓለም ብርቃቸው አይደለም ነው አንዱ ይሄ። ሁለተኛ በጣም ፈጣን ከመሆናቸው የተነሳ ሰይጣን እንኳን ምድሩን ሁሉ ዞርኳት ብለዋል መጽሐፈ ኢዮብ ምዕራፍ 1 ላይ። ሰይጣን እንኳን ከጸጋ የተገፈፈ የተዋረደ ሰይጣን እንኳን ከነክብራቸው ከነጸጋቸው ያሉ መላእክት ምድርን በቅጽበት መዞር ይችላሉ፣ ችግር የለባቸውም። ሁለተኛው ነጥቤ ነው። ሶስተኛው ቴክኖሎጂን ያየ ሰው ይሄ ይገባዋል። በአንድ ስቴሽን ጣቢያ የሚተላለፉ ዝግጅቶች ይኖራሉ አይደለም? ከዛ በዓለም ዙሪያ ላይቭ በአንድ ቅጽበት በአንድ ወቅት በአንድ ጊዜ በእያንዳንዱ ሰው ቤት ቴሌቪዥን መስኮት እናያለን ያን ዝግጅት አይደለም? በአንድ ጣቢያ አለ። ሰው የፈጠረው ይሄ ሳተላይት ይሄን አይነት ቦታ መድረስ ከቻለ በዚያ ቅጽበት ማለት እንዲህ አይነት መልእክት ማስተላለፍ ከተቻለ አንድ መልአክ ከአንድ ጣቢያ ያንሳል ችሎታው? እንደዛ እንደማለት ነው። ደግሞ አሉ
ኔትወርኪንግ የሚባል አለ። በዚህ በኮምፒውተር ቴክኖሎጂ በብዙ ሺህ የሚቆጠሩ ኮምፒውተሮች ተያይዘው ከአንድ ሰርቨር መረጃ ያገኛሉ። በዓለም ዙሪያ ማለት በቅጽበት መረጃ ይደርሳቸዋል። ስለዚህ አንድ መልአክ ነው ከአንድ ሰርቨር ያንሳል ወይ? ችሎታው፣ ፍጥነቱ እግዚአብሔር የፈጠረው ሕያው ፍጥረት መልአከ እግዚአብሔር ከዚያ ያንሳል? እንዴት አድርገን ንቀን አይተናቸው ነው? ይሄን ደግሞ መጽሐፍ ቅዱሳዊ እናድርገው። መጽሐፍ ቅዱሳዊ ሲሆን ሁሉ ነገር መልካም ስለሆነ ምን ይላል? መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ይተአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ የእግዚአብሔር መልአክ ይላል። የእግዚአብሔር መልአክ ሲል ብዙ መላእክት ማለት ነው ወይስ አንድ መልአክ ነው? አንድ መልአክ ነው አይደል? የእግዚአብሔር መልአክ ይልና በሚፈሩት ሰዎች ዙሪያ ይሰፍራል ይላል። ሰፈረ የሚባለው ለሰራዊት ነው እንጂ ለአንድ ነገር ሰፈረ ይባላል? አያችሁ መጽሐፍ ቅዱስ አነጋገሩ ጥበብ አለው የለውም? አንድ መልአክ ነው በሚፈሩት ሰዎች ዙሪያ ይሰፍራል። እንዴት? እግዚአብሔር ያውቃል። እኛ ምን እናውቃለን ስለ መላእክት? እንዴት ነው የሚሰፍረው? እዚህ የሚፈራው ካለ እዚያም የሚፈራው ካለ እዚያም የሚፈራው ካለ አንድ መልአክ ይሰፍራል። እዚህም እዚያም ይሰፍራል። እንዴት? እግዚአብሔር ነው የፈጠረው። የሚያውቀው እሱ ነው፣ እኛ እናውቅ። መላእክት በብዙ ቦታ ተገኝተው ሊሰሙን ይችላሉ። ይሄን ነው የምናውቀው። ይራዱናል፣ ያግዙናል፣ ያድኑናል። ይሄ እግዚአብሔር የሰጣቸው ችሎታ ነው። ተፈጥሯቸው ይሄ ነው። እንግዲህ የቻናሌ ተከታታዮች አብረን እስካሁን ቆይተናል። በጣም አመሰግናለሁ አብራችሁ ስለነበራችሁ። ሰብስክራይብ ስላደረጋችሁ አመሰግናለሁኝ። በሁለት ክፍል ስለ መላእክት በጣም ሰፊ የሆነ ማብራሪያ ተሰጥቷል። መምህራችንን ዲያቆን ህብረት የሺጥላ ቃለ ሕይወት ያሰማልን ማለት እፈልጋለሁኝ። በጣም እናመሰግናለን። ጥሩ ማብራሪያ ነው የሰጡን። ሙሉ እውቀት አግኝተናል ስለ መላእክት። በሚቀጥሉት እንግዲህ ቪዲዮዎች ደግሞ እንደዚሁ አስተማሪ የሆኑ ቪዲዮዎችን ይዤላችሁ ቀርባለሁኝ። በአሁኑ ግን ብዙ ጥቅም እንደተገኛችሁ ተማመናለሁኝ። አመሰግናለሁ አብራችሁ ስለነበራችሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው።